አርሰናል እንደ ብሪትኑ ጠቅላይ ሚኒስትር የፖለቲካ ሌጋሲያቸው መከላከል አቅቷቸው አሁን ከወንበራቸው ሸርተት ሊሉ ሪሊጌት ሊያረጉ እየተንደረደሩ ባሉበት ሰዓት ላይ ግን የሚደግፉት ክለብ አርሰናል ግን ጠንካራ ተከላካይ እንዳለው እያስመሰከረ ነው። ይበልጥ እያስመሰከረ ነው። ከጨዋታ ጨዋታ የሚጎለብት የሚቆጠሩበት ጎሎችን ቁጥር እያደር እየቀነሰ ማለትም ክሊንሺት እያበዛ የሚቀጥል አይነት ጠንካራ ኦርጋናይዝድ የሆነ የመከላከል ብቃት ያለው ቡድን ሆኖም እየታየ ነው። አሁን ከቶተናም ጋር ከሰንደርላንድ ጋር 13ኛውን ክሊንሺት ነው የመዘገበው። ለ13ኛ ጊዜ በተከታታይ አይደለም ግን ጎል አልተቆጠረበትም ዘንድሮ። ዴቪድ ራያ እንኳን ግብ ጠባቂው ይሄ የወርቅ ጓንቱ ሽልማት ፉክክር አለ አይደል? ጎል ያልተቆጠረበት ጨዋታ ብዛት ነው እዚህ ጋር ተሸላሚ የሚያደርገውና በ2024/25 ባለፈው የውድድር ዘመን 13 ጨዋታዎች ላይ ጎል አልተቆጠረበትም ነበር። 38 ጨዋታዎች ተጫውቶ በ13ቱ በንጹህ በክሊንሺት ነው የወጣው። ዘንድሮ ከወዲሁ የአምናውን 13 ደርሶበታል። አምና በ38 ጨዋታ ነው 13 ክሊንሺት ያገኘው። ዘንድሮ ደግሞ በ25 ጨዋታ ከወዲሁ 13 ክሊንሺት አስመዝግቧል። ሰሞኑን አንቶኒዮ ሮዲገር የሪያል ማድሪዱ የመሃል ተከላካይ የተናገረውን ሰምታችሁ ከሆነ ጥሩ ምስክርነት ሰጥቷል። ራሱ የመሃል ተከላካይ ስለሆነ በአርሰናል የመሃል ተከላካዮች ምን ያህል ተግባብተው በጥሩ ብቃት ላይ እየተጫወቱ እንደሆነ ለመግለጽ እንደ ምሳሌ ነው የተጠቀመበት በመግለጫ ላይ። በአርሰናል ሁለቱ የመሃል ተከላካዮች ለዓመታት ተጣምረው አስደናቂ ስራ እየሰሩ ነው አለ። እዚህ ጋር ጥሩ ኢንሳይት ይሰጠናል የሩዲገር ትንተና። ጋብሪኤል እና ሳሊባን አለና ጋብሪኤል የበለጠ አግሬሲቭ ተከላካይ ነው፣ ሳሊባ ደግሞ ንጹህ ተከላካይ ነው። ንጹህ ስል ጋብሪኤል ቆሻሻ ነው ማለት አይደለም። ጋብሪኤል አግሬሲቭ ስለሆነ፣ ሳሊባ ግን በንጹህ መከላከል ነው የሚጫወተው። ሁለት የተለያየ አይነት ሁለት የተለያዩ ጥንካሬዎች ያሏቸው ኳሊቲያቸው ለየቅል የሆነ ተከላካዮች ናቸው እዛ ጋር የተጣመሩት። ጋብሪኤል ተናጋሪ መሪ ነው ይላል፣ ሳሊባ ደግሞ ዝምተኛ መሪ ነው። እዚህ ጋር ሁለቱ መስተጋብር ፈጥረው የአርሰናልን ተከላካይ ክፍል አስተማማኝ አድርገውታል። በዚሁ በሰንደርላንድ ጨዋታም ቡድኑ ክሊንሺት እንዲያገኝ ያለ ጥርጥር የነሱ ማስተዋጽኦ ከፍ ያለ ነው። ግን አርሰናል በሁለቱ ተከላካዮች እየተመራ አጠቃላይ የመከላከል ውጤታማነቱን ተመልከቱ። ዝቅተኛው ኤክስጂ አጌንስት የተመዘገበበት ዝቅተኛው። አሁን ኤክስጂ ሁሉ ጎል ቢሆን አርሰናል ላይ እስካሁን ድረስ መቆጠር የነበረበት 14 ጎል ብቻ ነው። 13.78 ነው ዝቅተኛው ኤክስጂ። ኤክስጂ በኦን ታርጌት ኤክስጂ ኦን ታርጌት ኤክስፔክትድ ጎል ነው ግን በኦን ታርጌት። ዝቅተኛው የጎል ሙከራ የተደረገበት ቡድን ነው። 185 ሙከራዎች ከ20ዎቹ የፕሪሚየር ሊግ ክለቦች ያነሰ ሙከራ የተመዘገበበት አርሰናል ነው። ዝቅተኛው ሾት ኦን ታርጌት ኢላማውን የጠበቀ ሙከራ ዝቅተኛው የተመዘገበው በአርሰናል ላይ ነው። ዝቅተኛው የጎል መጠንም የተቆጠረው በአርሰናል ላይ ነው። 17 ቤስት ዲፌንስ ነው ማለት ነው። 17 ያነሰ ጎል የተቆጠረበት ነው። ይሄ ብቻ ሳይሆን በደንብ በሊጉ ላይ ከሚታየው ኦን ታርጌት ሙከራ እንደው 50 ብቻ ተጋጣሚዎች እንኳን እንደ ልብ ኢላማቸውን የጠበቁ ሙከራዎችን ደጋግመው የሚሞክሩበት ቡድን አይደለም። እንግዲህ በዚህ ካየን የአሌክስ ፈርጉሰን ንግግር መታወስ አለበት። ማጥቃት ጨዋታን ማሸነፍ ያስችላል፣ መከላከል ደግሞ ዋንጫን ማሸነፍ ያስችላል። ይሄ ከሆነ አርሰናል ወደ ሻምፒዮንነቱ ለመጓዙ ሌላ ማስረጃ ሆኖ ሊቀርብ ይችላል ማለት ነው። የቴክኒክ ባልደረቦች አሉኝ ይቆራረጣል እያሉ ነው፣ ኔትወርክ ምናምን ይላሉ። አድማጮች በጣም አዝናለሁ። እንግዲህ ባለፉት 2 ኤዲሽኖችም እንደዚሁ ከእናንተ ፊት ይዤ ዘ ዊኬንድን እንዳልቀርብ ያደረገኝ እንደዚህ ያለው
ችግር ነበር። እንግዲህ የምንጠቀመው በጣም በጣም ከፍ ያለ ሃይ ኳሊቲ የምንለው ሰርቪስን ነው አለ የሚባል ብሮድባንድ ግን አላውቅም። እንግዲህ እናንተም እንድታውቁት ነው። ባለፉት ሁለት ዘዊኬንድ ባለፈው አርብ እና ባለፈው ሰኞ ከዚህ ጋር በተያያዘ ነበር። እንዲያውም ዴድ ሆኖ ነበር ምሽቱ ላይ። ኦኬ ይቆራረጣል እያሉን ነው እንግዲህ ባልደረቦቼ። ከኔትወርኩ ካልሆነ ማስተካከያ ሊያደርጉበት ይችላሉ። እሺ በጣም አመሰግናለሁ።